ሚስጥራዊው ንጉሥ ቀሃስ አፄ ኃይለ ሥላሴ። ሚስጥራዊው ንጉሥ በፖላንዳዊ ጸሐፊ ብዕርና በቤተ መንግሥት ባለሟሎች እንደተተረከው። ትርጉም ዮሐንስ ካሳ 1997። የአፄ ኃይለ ሥላሴ አገዛዝ ሚስጥር። የኃይለ ሥላሴ 40 የንግሥና ዘመናት ምን ይመስል ነበር? በፖላንዳዊው ጸሐፊ ከንጉሡ የቅርብ ረዳቶች ተሰብስቦ የታተመ ጽሑፍ ነው። ይህን ጽሑፍ እስከዛሬ አለመተርጎሙም ይገርማል። እነሆ አስገራሚው ታሪክ በእንዲህ መልኩ ተተርጉሟል። በምሽት እነዛን የንጉሡን አደባባይ የሚያውቁትን ሰዎች አነጋግራለሁ። አንዴ እነዚህ ሰዎች የቤተ መንግሥት ሰዎች ነበሩ። ቤተ መንግሥት በመግባት መብታቸው ይኩራሩ ነበር። የተረፉት ብዙ አልነበሩም። ጥቂቶቹ በወታደሮች ተገድለዋል። ጥቂቶቹ ከሀገር ወጥተዋል። የተቀሩት ከቤተ መንግሥቱ ምድር ቤት ታስረዋል። ጥቂቶቹ በተራራዎች ላይ ሲደበቁ፣ ጥቂቶቹ ራሳቸውን በገዳም እንደሚኖር መነኩሴ አስመስለው ተደብቀዋል። ሁሉም በራሱ መንገድ ለመኖር እየሞከረ ነው፣ በተመቸው መንገድና አማራጭ። አዲስ አበባ ያሉት ጥቂቶች ናቸው። ጨለማን ተገን አድርጌ ጎበኛቸዋለሁ። መኪና መለዋወጥና ራሴን መደበቅ ነበረብኝ። ኢትዮጵያውያን የኔን ዓላማ ምንነት በቀላሉ አይቀበሉትም። በአራተኛ ክፍለ ጦር መትረየሶች በመጥፋት ላይ ያለውን ዓለም ለመያዝ መጣደፍ ላይ ነኝ። የአሜሪካ ስሪት የሆኑ ጂፖችን ከሚያሽከረክሩ ሹፌሮች አጠገብ መትረየሱ ተደግኗል። የሚጠበቀውም ሙያቸውን መግደል ከሆነ ወታደሮች ነው። የኋላ መቀመጫ ላይ በሬዲዮ ትዕዛዝ የሚቀበል ወታደር አለ። ጂፑ ግልጽ በመሆኑ ሹፌሩ፣ ተኳሹና ሬዲዮ የያዘ ወታደር ሁሉም ጥቁር የሞተር ብስክሌት መነጽር ያደርጋሉ። አይኖቻቸው አይታዩም። ከፊታቸው ላይ ምንም አይነት ስሜት አይነበብም። እነዚህ ሶስት ሰዎች ሞትን በደንብ ያውቁታል። ሹፌሩ መኪናውን ሲነዳና ሲያዞር አደገኛ ነው። በፈለጉት መንገድ ይነዳሉ። እነሱ ሲመጡ ሁሉም ነገር ይበታተናል። ከነሱ አካባቢ መራቁ ብቸኛ አማራጭ ነው። ከነዚህ ሰዎች ጋር መነጋገር የማይሞክር ነው። ምናልባት በሚንኮራኮረው ሬዲዮ የሚተላለፈው ትዕዛዝ ተኩስ የሚል ሊሆን ይችላል። ፈጥኖ መራቁ ይመረጣል። ቀስ ብሎ አንዱን ጥግ ይዞ እነሱ እስኪርቁ መጠበቅ። እነዚያ ከውጭ ሲያዩዋቸው ኦናና ሰው የማይኖርባቸው ወደሚመስሉ ቤቶች ለመድረስ ደባቃ መሽሎክሎኪያዎችን፣ ጭቃማና ጠባብ የጓሮ መንገዶችን ዘለቁ። እንደዛ ሳደርግ ፈራ ነበረ። ቤቶቹ ይጠበቃሉ። ከነዋሪዎቹ ጋር እንዳልያዝ ፈራ ነበር። እንዲህ አይነቱ ነገር ሊያጋጥመኝ የሚችል ነው። አንዳንዴ ሰፈሩን ወይም የከተማውን በሙሉ የተደበቀ መሳሪያ ፍለጋ ወይም የተቃዋሚዎችን በራሪ ጽሑፎችን ወይም የቀድሞ ባለስልጣናትን ፍለጋ አሰሳ ሊካሄድ ይችላል። እያንዳንዱ ቤት እርስ በርስ የተጠባበቀ ነው። አንዱ ሌላውን ይሰልላል። የእርስ በርስ ጦርነት የሚመስለው ለዚህ ነው። አንዳንዴ መስኮት አጠገብ የተቀመጥኩ እንደሆነ እባክህ ሌላ ቦታ ተቀመጥ፣ ከመንገድ ልታይ ትችላለህ እባላለሁ። ለመግደል ቀላል ነው። መኪና ይመጣል፣ ይቆማል። ከዛ የተኩስ ድምጽ ይሰማል። ከዛ መኪናው ይሄዳል። በውሾች ጩኸት ታጅቦ ውሾቹ ሌሊቱን ሙሉ ይጮኻሉ። አዲስ አበባ የውሾች ከተማ ናት። መረን የለቀቁ ውሾች የሚረበስመሱባት፣ ከሲታና ቆዳቸው የተላላጠ በሽተኛ ውሾች። ሰዎች እንዲያስጠነቀቁኝ፣ ምንም አይነት አድራሻ፣ ስም ወይም አካላዊ ገለጻ እንዳትጠቀም። አጭር፣ ቀጭን፣ ወፍራም፣ ረዥም አትበል። በአጠቃላይ እነሱነታቸውን የሚጠቁሙ ምንም ነገር እንዳልናገር ቃል ገብቻለሁ። ስለዚህ መጽሐፉ የተጻፈው ሰዎቹ በስማቸው መነሻ ፊደል እየተወከለ ነው። አንዳንዴም የአባት ስምን ወይም ማዕረግን ለመጨመር ይመስላል 2 ፊደል ይኖሩታል። ኤፍ በጣም ትንሽ ውሻ ነው። የጃፓን ውሻ ዝርያ። ስሙ ሉሊ ነው። በንጉሱ አልጋ ላይ እንዲተኛ ተፈቅዶለታል። በተለያዩ የበዓላት ስነ ስርዓቶች ላይ ከንጉሱ ጨላ ወርዶ ይሮጥና የመኳንንቱ ጫማ ላይ ይሸናል። የተከበሩ መኳንንት ፈጽመው የተበሳጨ ፊት ማሳየት ወይም ለማባረር መሞከር አይፈቀድላቸውም። ጫማቸው በውሻ ሽንት ሲረጥብ እየተሰማቸው ጸጥ ይላሉ። እኔ በመኳንንቱ መሀል እየሄድኩ ባህር ጨርቅ ሽንትም ሆነ የውሻ አር ጠርግላቸዋለሁ። 10 ዓመት ሙሉ ስራዬ ይህ ነበር። ኤልሲ ንጉሱ የሚተኙት ከቀላል እንጨት በተሰራ ሰፊ አልጋ ላይ ነው።
በጣም ትንሽ በመሆናቸው በአንሶላዎችና በአልጋ ልብሶች ስለሚዋጡ አይታዩም። በስተርጅና የበለጠ እያነሱ መጡ። 50 ኪሎ ብቻ ነበር የሚመዝኑት። በየጊዜው የሚበሉት ምግብ መጠን እየቀነሰ ነበር። ፈጽመው አልኮል መጠጥ ቀምሰው አያውቁም። ለብቻቸው ሲሆኑ እግራቸውን ይሰበስባሉ። ሆኖም ሰው እንደማያቸው ከተጠራጠሩ እግሮቻቸውን በከፍተኛ ችግር ዘርግተው ቀጥ ብለው ይተኛሉ። ጃንሆይ ይህን ሲያደርጉ እርጅና የሚያስከትለውን ድካም ሳያውቁ ቀርተው አይደለም። ሆኖም በዚህ ሰዓት የንጉሠ ነገሥታቱን ዝናና ክብር ዝቅ ማለት የለበትም ብለው ስለሚያምኑ ነው። ይህን እኛ የንጉሣዊ አልጋ ክፍል ሰራተኞች ብቻ እናውቃለን። ጥቂት ተኝቶ በሌሊት የመነሳት ልምድ ነበራቸው። እንቅልፍ አገርን የማስተዳደሪያ ወይም ንጉሣዊ ስራ የመስሪያ ጊዜያቸውን እንደሚሰርቅ አላስፈላጊ ነገር ነበር የሚቆጥሩት። ለዚህም ነው ከእንቅልፋቸው ሲነሱ ደስተኛ የሚሆኑት። አንድ ነገር ልጨምር። ንጉሱ ፈጽሞ የመሰላቸት፣ የመቀበጥበጥ፣ የቁጣ፣ የንዴት ወይም ተስፋ የመቁረጥ ስሜት አሳይተው አያውቁም። እንዲህ አይነቶቹን ስሜቶች ፈጽሞ የማያውቋቸው ወይም ያልተፈጠሩባቸው ነው የሚመስሉት። ስሜታቸው ልክ እንደ ብረት የቀዘቀዘ የሞተ ነበር፣ ወይም ፈጽሞ ይህን አይነት ስሜት አልተፈጠረባቸውም። ይህ ጃንሆይ በፖለቲካው መስክ በስሜታዊ መሆን ከማመልከቱም ባሻገር ጠላቶችንና የበቶቻቸውን ሚስጥራዊ ቀልዶች እንዲፈጥሩ የሚያበረታታ ነው የሚለውን መመሪያ በመከተል ራሳቸውን ወደ ፍጹምነት ያጎለብቱታል። ባህሪያቸው ነው። ጃንሆይ ቀልድ አደገኛ የሆነ የተቃውሞ መግለጫ መንገድ እንደሆነ ያውቃሉ። ስለዚህ አእምሯቸውንም ፍጹም በሆነ ሁኔታ ይጠብቁት ነበር። አለው በመከራ ልባዬን ሳዝራም ለምን ታዘሪያለሽ አገዳ የበላሽ ንጹሕ ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ ባጣም ተደፍቼ የደጅሽን ኮይን አልበሰለም ወይ? ቢበስል ባይበስል ተጠቅመኝ መስል አረኩ ረንዴነሽ አለው በመከራ እምባዬን ሳዝራ ለምን ታዘሪያለሽ አገዳዬ ብላሽ አገዳም የለኝ ንጹሕ ደሃ ነኝ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ ባጣም ተደፍቼ ይድፋኝ ይደፋፋኝ ጦማደርሽ ክፋኝ የደጅሽን ኮይን አልበሰለም ወይ? ቢበስል ባይበስል ትጠቅመኝ መስል ስጦረኝ መስል አረኮይ አረንዴነሽ አረኮይ አረንዴነሽ
ኧረ ሆይ ኧረ አምሳል አምሳል ኧረ እንዴት ነሽ 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 ኧረ ሆይ ኧረ